አረ ከዚህ ባስ አለ ራቆቷ ምናምን ብልክልሽ። አሁን ፖሊስ አንስቶት ነው ፎቶ። አዎ ፖሊሶች ማንም ሰው ሳያነሳው ፖሊሶች ነው መጥተው ዜናው ምን ላይ ማግኘት የምችለው አረብኛ ዜናውን እስቲ። እሺ ሀባይቢ እኔ በጣም ነው የገረመኝ ወላሂ በጣም ከምነግራችሁ በላይ ማለት ነው። እንዴት አንዲት ኢትዮጵያዊን ሴት እህቷን ያውም ሴት በሴት እንዴት ይጨካከናል? ሱብሃንአላህ በጣም ገዳዮች ምስሉ ላይ የምትመለከቷት ናት። አትች ሟቿ ደግሞ ይችላል። እኔ በጣም ነው ስትገላት ወጣ ራሱ የሚያሳይ ቪዲዮ አሳያችኋለሁ። በጣም ነው የሚገርመው። በጣም ቤይሩት ላይ ምን እየተደረገ ነው? እንግዲህ ልጆችዬ ቪዲዮውን እንዳያችሁት ነው ለመናገር አሁን እኛ ለምሳሌ አሁን አረብ ሀገር ነው ያለነውና አረቦች እንዲህ ናቸው እንደዚህ ያደረጉ ሀበሻዊት እንደዚህ ያደረጉ በጣም በስራ እየጎዱን ነው እንደዚህ እያደረጉ ነው ኢትዮጵያዊ ዜጋ አረብ ውስጥ እንደዚህ እየሆነ ነው ብለው የምናወራበት አንደበት ራሱ እየጠፋን ነው ማለት ነው። እና ለምን እኛ የሰው ሀገር ያለን ሰዎች የኛን ሀገር ሰው የኛን ሀገር ዜጋ የኛን ሀገራችንን ለማየት እየጓጓን እኛ ለራሳችን እንደምንጓጓው ያ ሰው እኛ የሚሰማንን ስሜት ነው የሚሰማው ብለን ማሰብ ለምን ተሳነን? እና እኛን የሚጠብቁን ወላጆቻችን ለኛ የሚሳሱት ወላጆቻችን እኛን ቀን ማታ ደውለው ደህና ናችሁ ብለው የኛን ደህንነት የሚጠይቁት ወላጆቻችን ያ ሰውም ልክ እንደኛው አይነት የሚጠብቀው ወላጅ አለው፣ የሚያሳሳ ልጅ አለው፣ የሚጠብቀው ቤተሰብ አለው፣ ባል አለው፣ ሚስት አለው፣ ልጆች አሉት፣ እናት ከምንም በላይ እናት አለው ብሎ ማሰብ ለምን ተሳነን? የእውነት መግደሏ ሳያንስ ቁርጥርጥ አርጋ ሻንጣ ውስጥ እውነት እኛ ኢትዮጵያዊ በእንደዚህ አይነት ነገር ነው የምንታወቀው? እውነት ኢትዮጵያዊ እንደዚህ ያደርጋል ብሎ ማሰብ እንጃ። እንደዚህ ያደርጋል ብሎ ማሰቡ ራሱ እውነት ለመናገር ይከብዳል። ወላሂ ምሬ ነው። እና ብቻ ስሜታዊ ነው የሚያደርገው። ወላሂ ሰላም ማለት አልረሳውም። ሀይ ሰላም፣ እንዴት ናቸው ወዶችዬ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ጉዳይ እውነት ለመናገር በጣም ያሳዝናል። በጣም ያሳዝናል የሚለው ቃል ራሱ አይገልጸውም። ብቻ አላኩል ሀሊ ወላሂ እንጃ ቃል ነው ያጠረኝ እውነት ለመናገር ስለዚህ ነገር እንደዚህ የሆነ ነገር እንደዚህ ብሎ መናገር ራሱ ቃል ነው ያጠረኝ። ምክንያቱም እኛ ኢትዮጵያውያን በእንደዚህ አይነት ነገር አንታወቅም። በቃ እነሱ እኔ ያሰብኩት ወላሂ እነሱ መጥፎ ናቸው ብለን የምንለው ሁላ ምን እንበል አሁን የኛ ዜጋ ላይ እንደዚህ እያደረገ ምን እንበል? ምን አንደበት አለንና ምን እናውራ? ወላሂ በቃ እንደዚህ ብሎ ማውራት ራሱ በጣም ይከብዳል። እና ወዶቼ በዚህ አጋጣሚ ልነግራችሁ የምፈልገው ነገር ዩቲዩብ ላይቭ ማስገባት ከጀመረ ሰብስክራይቡ ከሞላ ላይቭ እንገባለን። እንደ ጓደኛ ከኔ ጋር ማውራት የምትፈልጉት ነገር እኔን ማወያየት የምትፈልጉት ነገር የጠበባችሁን የጨነቃችሁን የቀን ውሏችሁን እና አለ አይደለ ከመራሞቻችሁ ጋር በምን አይነት ፈተና ውስጥ እንዳሳለፋችሁ በቃ ትውውቅ ልክ እንደ ጓደኛ ማውራት ከፈለጋችሁ እኔ ያለው ላይቭ እንገባለን። ሁለት ሆነን ወይ በሳምንት ሁለቴ ወይ ሶስቴ እንደተመቸን አድርገን እናንተን በሚመቻችሁ ሰዓት እኔን በሚመቸኝ ሰዓት አድርገን እናወራለን። ላይቭ ላይ ማለት ነው እንጫወታለን፣ ሀሳባችንን እንቀያየራለን፣ የቀን ውሏችንን በደንብ እናወራለን ማለት ነው። እና ወዶችዬ በዚሁ አጋጣሚ በደንብ ሰብስክራይብ አድርጉ። ቶሎ ሞልቶ ቶሎ ላይቭ ገብተን ቶሎ እንድናወራ ቶሎ እንደዚህ ፌስ ቱ ፌስ እንደ ጓደኛ እንደ እህትማማች ሆነን በደንብ እንድናወራ በደንብ እንድንግባባ ማለት ነው። እና በዚህ ለዛ ላይክ ሼር በደንብ ላይክ አድርጉ፣ ሰብስክራይብ አድርጉ እና ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ። በዚህ ላይቭ ገብተን እናወራለን ባልኩት ሀሳብ ተስማማላችሁ የሚለውን ነባር ቤተሰቦቼ አሳውቁኝ ማለት ነው ኮሜንት ላይ እና በደንብ እንጨዋወታለን እዛ ላይ ማለት ነው። ሼር አድርጉት ለጓደኞቻችሁ በደንብ እና ወዶችዬ እቺ በቤሩት ላይ የተገደለች አለች ጓደኛዋ የገዛ ጓደኛዋ እንዴት እንደዚህ ታደርጋለች? እውነት ስብዕናችን እንደዚህ ነው? እውነት ቤተሰቦቻችን እንደዚህ ነው ያሳደጉን? እውነት እኛ ሰው መገዳደል እንትን ዞኖሮብን ነው እንዴ ሰው ሀገር የመጣ ነው? ወላሂ በጣም ቃል ነው የሚያጥረው ሰው እንደዚህ ነው ብሎ ማውራት ማለት ነው።
ወላሂ የመጣንበትን አላማ የመጣንበትን ነገር እንዲሁ ራሱ ስደት እንዲሁ ራሱ አይሞላም፣ ሞልቶ አይሞላም። በዛ ላይ በጣም ጭንቀት አለ፣ ዲፕሬሽን አለ። አንዱ ስትሉ አንዱ ችግር ይመጣል። ብቻ በጣም ብዙ ነገር ለእናንተ አልነግራችሁም። እኔም ስላለሁበት እናንተም ስላላችሁበት እንደዚህ ነው ብዬ ስለ ስደት ላብራራላችሁ አልችልም፣ ስለምታውቁት ማለት ነው። እና እንደዚህ ያደረገች ሲባል የእውነት በጣም ከባድ ነው። እኛ ታዲያ እነሱ እንዲያደረጉን ብለን ለምን እናወራለን? ለምን እንደሱ እንዲያደረጉ እነሱ እንደዚህ እያደረጉ ምናምን እነሱ መጥፎ ናቸው እነሱ እንዲያደረጉን ብለን ለምን እናወራለን? ወላሂ ምሬ ነው። እና ብቻ በደንብ ከጓደኛችሁም ተጠንቀቁ በደንብ። እና ከኮንትራት ቤት ኮንትራታችሁን ጨርሳችሁ ውጪ ላይ ተሰሩ ያሰባችሁ ልጆችም ኮንትራታችሁን ጨርሳችሁ ልትወጡ ስትሉ ራሳችሁን ችላችሁ ራሳችሁን ሆናችሁ ከማንም ጋር ከሰላምታ ውጪ አለ አይደል? እንደዚህ መቼም ሰው ብቻውን መኖር አይችልም። ምክንያቱም ማህበራዊ ህይወት አለ፣ ብቻችሁን መኖር አትችሉም። እና ራሳችሁን ችላችሁ የራሳችሁን ነገር በቃ አለ አይደል? ራሳችሁን በራሳችሁ ማቆም ችላችሁ ውጡ። ከዛ በኋላ የራሳችሁን ችግር ለራሳችሁ አወያዩት። ወላሂ ምሬ ነው። የራሳችሁን ነገር በራሳችሁ አወያዩት። ለራሴ እኔ ነኝ ያለሁት ሌላ ማንም የለኝም ብላችሁ አስቡ። ወላሂ ማንም በዚህ ጊዜ ማለም እንደሆነ አላውቅም፣ ማንም ሰው ስለ ራሱ እንጂ ስለ ሰው ማሰብ ትቷል። እና እኔ ነኝ ለራሴ ያለሁት። ስለዚህ ያው አላህ በቀድራችን በደረሰ ሰዓት ነፍሳችን ጊዜዋን ጠብቃ በምትወጣው ለዚች ህይወት ለዚች አጭርዬ ህይወት ተጠላልተን ምን ተባብለን ሰውን ተገዳድለን የራሳ ሞት ቀን ሲመጣ እኮ የራሳ ቀን ሲመጣ ምድር ላይ በቃሽ የተባለችበት ቀን ሲመጣ ራሱ ሞት መጥቶ ይወስዳታል። እና የሰውን ነፍስ ማጥፋት ማንም አልፈቀደልንም እኛ ማለት ነው። ለራሳችን የምንወደውን ነገር ለሰው ማድረግ እንጂ ካልቻልን መተው ዝም ማለት እያለ የሰውን ነፍስ ማጥፋት ማለት ትንሽ ነገር አይደለም። ወላሂ ከማጥፋትም አልፎ መቆራረጥ እንጃ ይሄ ሰውኛ ባህሪ ነው ብዬ አላስብም። ወላሂ ምሬ ነው። እና ቆራርጦ ሻንጣ ውስጥ ጥሎ ከዛም ብሶ ቆሻሻ ውስጥ እኛ እኮ ወላሂ ሬሳችን ራሱ እንፈልገዋለን ማለት የእኛን ሰው ሬሳ እንፈልጋለን። ከዚህ ወደ ኢትዮጵያ ይላክ ምናምን ሬሳው ይቀበርልን ብሎ ሰው የሚለው እኮ ሬሳው ራሱ ክቡር ስለሆነ ነው እኮ ሬሳው ራሱ ክቡር ስለሆነ እኮ ነው። ወላሂ በክብር የሚቀበረው ሰው ክቡር ስላለው ሬሳው ራሱ ማለት ነው እንጂ በየሜዳው እንደ ምናምን እንደ ከብት እንደ ምናምን እንደሚጣለው ሁላ መጣልችን ነበር። ግን ሰው ሞቶ ራሱ ክብር ስላለው ነው። ሞቶ ክብር ስላለው በክብር ይቀበራል ማለት ነው ቤተሰቦቹ በተገኙበት። እና የቻለ ከውጪ ሀገር ከአረብ ሀገር አይደለም ከሌላም ሀገር ወደ ሀገሩ አስመጥቶ የሚያስቀብረው እኮ ሰው ሞቶም ክብር ወላሂ ምሬ ክብር ስላለው ነው። ሬሳ ራሱ ያንን ነገር ሁሉ ጥለው ቆራርጠው እንዴት እጃቸው ራሱ እንዴት ቆራረጠላቸው፣ እንዴት አይምሯቸው ራሱ እንዴት ታዘባቸው፣ እንዴት በጣም ነው ወላሂ ምን አይነት ጊዜ ላይ እንደደረሰ ማለት ነው። በእርግጥ በጣም ነው የሚያሳዝነው እውነት ለመናገር እንደዚህ አይነት ነገር ማለት ነው። እና በቃ የምትቀርቡትን ጓደኛ በቃ ሁሉን ነገር ድንበር ይኑራችሁ አንዳንዴ። እና የምትቀርቡትንም ሰው እወቁት ማለት ይሄ ምን አይነት ሰው ነው፣ ሰው ይሄ የምቀርበው ሰው ምን አይነት ሰው ነው፣ ጀርባውን አጥኑ። ወላሂ ጀርባውን አጥኑ። በቃ ይሆናል አይደለ እንጃ በደንብ ብትተዋወቁ እርስ በእርስ በጣም ጥሩ ነው ብዬ ነው የማስበው። ምክንያቱም አይታወቅም እንደዚህ አይነት ነገር ሊያጋጥም ስለሚችል ማለት ነው። እና ውዶችዬ እውነት ለመናገር በደንብ ተጠንቀቁ። ለምትወጡ ልጆች ስትወጡ ራሳችሁን ችላችሁ ራሳችሁን ሆናችሁ ለራሴ እኔ ራሴ ነኝ ያለሁት ብላችሁ ራሳችሁን ችላችሁ ውጡ ልላችሁን የመጣሁት። የመጨረሻው ሀሳቤ መልእክቴም ራሳችሁን ችላችሁ ራሳችሁን ሆናችሁ ከማንም ምንም አይነት ድጋፍ ሳያስፈልጋችሁ። በእርግጥ ያው እንዳልኳችሁ ነው ከሰው ጋር ስትኖሩ ማህበራዊ ህይወት አለ፣ ብዙ ነገር አለ እና
እሱም በማያናጋ መልኩ ራሳችሁን ችላችሁ ራሳችሁን ሆናችሁ ለራሳችሁ እንዳላችሁ ስትወርቁ ማንም እንደማያነሳችሁ ራሳችሁን አንስታችሁ ጠንከራችሁ እንደምትሰሩ ራሳችሁ ለራሳችሁ ቃል ገብታችሁ አይምራችሁን አሳምናችሁ ስሩ። ውዶች የበርቱ፣ ጠንክሩ። የማዳም ቅመሞች እኔም የማዳም ቅመም ነኝ። ኩሽና ውስጥ ሆኜ ነው እየቀረጽኩላችሁ ያለሁት ይሄን ቪዲዮ። በርቱ፣ ጠንክሩ። እንዳልኳችሁ ደግሞ ይሄን ዩቲዩብ ቻናል ሰብስክራይብ በደንብ አድርጉ፣ በደንብ ሼር አድርጉ ለጓደኞቻችሁ። ሀሳባችሁን ደግሞ ኮሜንት ላይ አሳውቁን እና እንዳልኳችሁ ሰብስክራይብ ከሞላ ላይቭ እንገባለን፣ እናወራለን፣ እንጨዋወታለን። ቢያንስ ጭንቀታችንን ከማዳም ጋር በየቀኑ የሚያጋጥሙን ነገሮች እናወራለን እና በብዙ ፈተና ውስጥ የወጣችሁ ልጆች ደግሞ ምን አይነት ፈተና በምን አይነት መንገዶች እንዳሳለፋችሁ እንማማርበታለን፣ እናወራበታለን ብያችኋለሁ። እነሱን ነገር ላይቭ ላይ እናወራለን። ሰብስክራይቡ ሲሞላ በደንብ ሰብስክራይብ አድርጎ ሼር አድርጎ ሀሳባችሁን እንዳልኳችሁ ኮሜንት ላይ አሳውቁኝ። ለዛሬ እንግዲህ ይሄን ልላችሁ ነው የመጣሁት። እናንተም ሀሳባችሁን ኮሜንት ላይ አሳውቁኝ። ወዳችኋለሁ። ባይ